ሃይ እንዴት ናችሁ? እስቲ ይሄንን ቻሌንጅ ዛሬ ሞክሩት። በጣም ትንሽዬ የብሬን ቻሌንጅ ነው፣ ግን በጣም ጠቃሚ ነገር ነው። ሶ አእምሯችን አንዳንድ ስራዎችን ስትሰሩ ወይም ደግሞ አንዳንድ ታስኮችን ስትሰሩ የሆነ ሊስት ላይ ጽፋችሁ ክሮስ ኦፍ ማድረግ ወይም ደግሞ ይሄን ሰርቻለሁ ብሎ ኤክስ ማድረግ ወይም ራይት ማድረግ አእምሯችን በጣም ስራው በጣም በአግባቡ እንዲሰራ ከዛም በላይ እንዲጨምር ይረዳዋል። ይሄም ለምንድን ነው? በደንብ ፕሮግረስ እያደረግኩኝ ነው፣ የሆነ ነገር እየሰራው ነው፣ ይሄንን እዚህ ደረጃ አድርሻዋለሁ የሚል ስሜትን ስለሚሰጥ ዶፓሚን ሪሊዝ በደንብ እንዲደረግ ያንን ሳቲስፋክሽን ወይም ደግሞ ያንን የሚያስደስት ነገር የሚሰጠን ስሜት ስላለው ነው። ታስኮችን ስንሰራ ክሮስ ኦፍ ስናደርግ ያ ስሜት ስለሚኖረው ከዛ በላይ ሞር ስራ እንድትሰሩ ያደርጋቸዋል። ስለዚህ አንድ 3 ትናንሽ ታስኮችን ጻፉና እነዛን ታስኮች በእያንዳንዱን በጨረሳችሁት ቁጥር ክሮስ ኦፍ እያደረጋችሁ ከሊስት ወይም ደግሞ እያጠፋችኋቸው ሂዱና ምን ያህል ከታስኮቹን ከጨረሳችሁ በኋላ ምን ያህል ፕሮዳክቲቭ ወይም ደግሞ በደንብ የመስራት ፍላጎት የዶፓሚን ደግሞ ውጤቱ ይሄ ሽልማት የሚያገኝ ወይም ደግሞ ደስ የሚላችሁን ስሜት እንደሚሰጥ እናንተ ደግሞ ኮሜንት ላይ ያሳውቁኝ። ሞክሩትና አይሆፕ ትጠቀሙበታላችሁ ብዬ አስባለሁ። ቴንክ ዩ ባይ